ሰላም ሰላም እንዴት ናችሁ የቻናሌ ተከታታዮች በባለፈው ክፍል ያየነው በክፍል 5 ማለት ነው። ምንድን ናቸው የሆስት ታስኮች የሚለውን አይተናል። ኒው ሆስት ታስክ ምንድነው? ከ7 ቀን በኋላ ያለው ታስክ ምንድነው የሚለውን አይተናል። ዛሬ ደግሞ የምናየው ያው ታስኮችን የምንሰራው አንድ የራሳችንን ቤት የራሳችንን ሩም ክሬት አድርገን መስራት እንችላለን ራሳችን ጋር ወይንም ሌላ ሰው ጋር መስራት እንችላለን ማለት ነው። ታስኮችን ለመስራት በሁለት አይነት መንገድ መስራት እንችላለን። ስለዚህ ዛሬ የምናየው ምንድነው የራሳችንን ሩም እንዴት ነው ክሬት የምናደርገው የሚለውን እናያለን ማለት ነው። የራሳችንን ሩም ክሬት ለማድረግ ምንድነው የምናደርገው? እዚህ ጋር ሆም የሚል አለ። ሆም የሚል በተን አለ እዚህ ጋር አንዴ እሱን እንጫናለን ማለት ነው። እሱን ከተጫንን በኋላ እዚህ ጋር ከላይ እንደምታዩት የፕላስ ምልክት አለ። ቤት ውስጥ የፕላስ ምልክት አለ። የፕላስ ምልክቱን አንዴ እንጫናለን ማለት ነው። አንዴ ከተጫንን በኋላ ምንድነው የሚመጣልን? ክሬት ሩም የሚል ይመጣልናል። ክሬት ማይ ሩም የሚል ይመጣልናል። ምንድነው የምናደርገው? ከቨር ፎቶ እንመርጣለን ማለት ነው። ከስልካችን ውስጥ ፎቶ መርጠን እናስገባለን። ከዛ በኋላ ኔም የሚል አለ። የሩማችንን ስም እናስገባለን ማለት ነው። ስለዚህ ፎቶ ለመምረጥ ማለት ነው። ፎቶ ለመምረጥ ሩም ከቨር የሚለውን አንዴ እንጫንና እነኚህ አማራጮች ይመጡልናል። እነኚህ አማራጮች ሲመጡልን ቴክ ፎቶ ሰሌክት ፍሮም አልበም የሚለውን ሰሌክት እናደርግና እነካና ከስልካችን ውስጥ አሪፍ ከቨር ፎቶ እናስገባለን ማለት ነው። ከዛ በኋላ ስም የሩማችንን ስም እናስገባለን። የሩማችንን ስም ካስገባን በኋላ ለምሳሌ ፎቶ አስገብቻለሁ እኔ ከቨር ፎቶ አስገብቻለሁ። ኔም የሚለውን አብዲ ሩም ማለት ይቻላል። ከዛ ክሬት የሚለውን እንጫናለን ማለት ነው። ክሬት የሚለውን ከተጫንን የራሳችንን ሩም ክሬት አደረግን ማለት ነው። ስለዚህ ራሳችን ሩም መስራት እንችላለን ታስኩን ማለት ነው። ሶ ሩሙን ክሬት ካደረግን በኋላ ምንድነው እዚህ ጋር የሆም በተኑን እነካለን ማለት ነው። የሆም በተኑን ከነካን በኋላ ሆም የሚለውን ከነካን በኋላ የሆም በተኑን ከነካን በኋላ እዚህ ጋር የፕሮፋይላችን ይቀመጣል። ሰሌክት ያደረግነው ፎቶ አለ አይደል ከቨር ያደረግነው እሱን አንዴ እንጫናለን ማለት ነው። እዚህ ጋር እሱ ስለሚመጣልን እሱን አንዴ እንጫናለን ማለት ነው። እሱን ከተጫንን በኋላ ወደ ሩማችን ያስገባናል ማለት ነው። ስለዚህ ምንድነው ማድረግ ያለብን እኛ ሆስት የሚለው ላይ ነው የምንቀመጠው። ሆስት የሚለው ላይ አንዴ ስንጫን ምንድነው የሚመጣልን? ሆስት የሚለው ላይ አንዴ ስንጫን አማራጮች ይመጡልናል። ኢንቫይት ቱ ማይክ ሎክ ተርን ኦፍ እና ቴክ ማይክ የሚለው ኢንቫይት ቱ ማይክ የሚለው እኛ ወንበር ላይ ሆነን ሌላ ሰው በወንበር ላይ እንዲቀመጥ ኢንቫይት ስናደርግ ማለት ነው። ከላይ ያሉ ሰዎች ማለት ነው። ሎክ ደግሞ ወንበሮችን ለመቆለፍ ነው የሚጠቅመን። ሌላኛው ደግሞ ማይክ ተርን ኦፍ ለማድረግ ነው። ተርን ኦፍ የሚለው ቴክ ማይክ የሚለውን ነው የምንነካው ማለት ነው። ቴክ ማይክ የሚለውን አንዴ እንጫንና ወንበር ላይ እንቀመጣለን ማለት ነው። ስለዚህ አሁን እኔ ወንበር ላይ ተቀምጫለሁ ማለት ነው። ስለዚህ በዚህ አይነት መንገድ ነው ሩማችንን ክሬት አድርገን ታስካችንን የምንሰራው ማለት ነው። እዚህ ሌላ ሩም ውስጥ ያለ ነገር ላሳያችሁ። ሩማችሁን ከከፈታችሁ በኋላ እንዴት ኤክስቼንጅ እንደምናደርግ እንዴት ጋምብል እንደምናደርግ አሳያችኋለሁ ማለት ነው። ቅድም እንደነገርኳችሁ ሩማችንን ለመክፈት ሆም የሚለውን በተን አንዴ እንጫናለን ማለት ነው። ሆም የሚለውን በተን አንዴ ከተጫንን በኋላ እዚህ ጋር የፕሮፋይላችን ምልክት አለ። ፕሮፋይላችንን ምልክቱን አንዴ እነካለን ማለት ነው። የፕሮፋይላችንን ምልክት አንዴ እነካለን። አንዴ እንጫናለን ማለት ነው። ስለዚህ ወደ ሩሜ ያስገባኛል ማለት ነው። ቅድም እንዳልኳችሁ ሩም ከከፈትን በኋላ ወንበር ላይ ለመቀመጥ ሆስት የሚለው ላይ ነው የምንቀመጠው። አንዴ ስነካ አማራጮች ይመጡልናል ማለት ነው። ኢንቫይት ቱ ማይክ ሎክ ተርን ኦፍ እና ቴክ ማይክ የሚለውን ቴክ ማይክ የሚለውን እንጫናለን ማለት ነው። ቴክ ማይክ የሚለውን እንጫናለን ማለት ነው። እሺ ሩም ውስጥ ምንድነው ያሉት ፊቸሮች ምንድን ናቸው የሚለውን ስናይ
እዚህ የአራት ነጠብጣቡ ከስር የምታዩት አራት ነጠብጣብ ለምንድነው የሚጠቅመን? ለሴቲንግ ነው የሚጠቅመን። ለምሳሌ አሁን የማይክ ነምበራችንን ማለት ነው የወንበር ቁጥራችንን በእንደዚህ አይነት መንገድ መምረጥ እንችላለን ማለት ነው። ባለ 7 አለ፣ 9 አለ፣ 12 አለ፣ 20 አለ። ከዛ ከመረጥን በኋላ ኮንፈርም እንላለን ማለት ነው። በዚህ አይነት መንገድ እንመርጣለን ማለት ነው። ባክግራውንድን መምረጥ እንችላለን፣ ቴም መምረጥ እንችላለን ማለት ነው። ሌላው ደግሞ ድምፃችንን እንዳይሰማ ለማድረግ ከፈለግን ማለት ነው ቮይስ ኦን የሚለውን ኦፍ እናደርጋለን ማለት ነው። እዚህ ጋር አይታያችሁም? ኦን ነው፣ ኦፍ እናደርጋለን ማለት ነው። ሌላኛው ደግሞ እዚህ ጋር ጊፍት ቦክስ አለ። ጊፍት ቦክስ አለች እዚህ ጋር የምታዩት ማለት ነው። እዚህ ጋር ጊፍት ቦክስ አለች። እሷን አንዴ እንጫናለን ማለት ነው። እሷን ከተጫነ በኋላ ሆት የሚል አለ። ሆት የሚጠቅመን ጊፍት ለራሳችን ለመስጠት ወይም ከሰው ጋር ኤክስቼንጅ ለማድረግ ይጠቅመናል ማለት ነው። ላኪ የሚጠቅመን ደግሞ ጋምብል ለማድረግ ነው የሚጠቅመን ማለት ነው። ሌላኛው ደግሞ ምንድነው እሱ ላኪ የሚለውን ስንነካ ላሳያችሁ እንዴት ጋምብል እንደምናደርግ ማለት ነው። ወንበር ላይ ልቀመጥና ድምፄ ስለማይሰማ ጋምብል የምናደርገው በእንደዚህ አይነት መልኩ ነው ማለት ነው። ሆት የሚለው ለጊፍት እና ለኤክስቼንጅ ነው የሚጠቅመን። ላኪ የሚለው ነው ጋምብል ለማድረግ የሚጠቅመን ማለት ነው። ስለዚህ የዛሬው ቪዲዮ ይሄንን ይመስላል። ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ያልገባችሁ ነገር ካለ ማለት ነው። ለፕላትፎርሙ አዲስ የሆናችሁ ለቻናላችሁ አዲስ የሆናችሁ ሰብስክራይብ እና ሼር በማድረግ እንድትተባበሩኝ እጠይቃለሁ። በቀጣይ ቪዲዮ እንዴት ነው ኤጀንት ሆነን የምንሰራው የሚለውን እናያለን ማለት ነው። ኤጀንት ስንሆን ምንድነው የምናገኘው? ኮሚሽኑ ከስንት ነው የሚጀምረው? ሆስቶችን ኢንቫይት ስናደርግ ምንድነው የሚጠቅመን? ምንድነው የምናገኘው ሪዋርድ የሚለውን እናያለን። ኢንቪቴሽንንም እናያለን ማለት ነው። ቻው